ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ዛሬ እንደምትመለከቱ አደሬ ሽቲ መፈራረሻ ምናምን ድሪያ ዘንብቅ ብለናል። የምትመለከቱ ድሪያ አለ 1 2 3 4 5 6 ምናምን ከለር ይሁላችሁ። ከዚህ ጀምሮ እንደምትመለከቱ ይሄ ወጥ ድሪያ ነው። ስንት ሺህ ብር ነው ድሪያው ላይ 5500 ብር ተሰርቶ ማለት ነው። አያችሁት? በጣም ነው ሜድ ኢን ዱባይ ነው። የዱባይ እንትን ነው። አያችሁት? ቆርቆራው እዚህ ጋር ደግሞ እንደምትመለከቱት ጥልፍ ነው። በነገራችን ላይ ይሄ እንደምትመለከቱት የቸቅርቤ ከናደረ ስንት ነው? ይሄ 5000 ብር ነው ከናደረው። መለከታቸው ኦሪጂናል ፒጃማዎች ናቸው። እንዲሁም ቦርሳዎችም አሉ። ከፈለጋችሁ ለእህቶቻችሁ ምናምን ስጦታ መስጠት እንፈጉ። እዚህ ደግሞ አንድ ፒጃማዎች። ይሄ ምንድነው ሽቲ የሚባለው? ተሰፍቶ 700 ብር ነው። ይሄኛው እሱም ሽቲ ነው። ይሄ እሱኛው በአወይኒ ስንት ተሰርቶ? ይሄ ተሰርቶ 900 ብር ነው። እስከ ወዳ ድረስ እንደምትመለከቱት ከለር ብቻ ነው ከእናንተ ማለት የሚጠበቀው ማለት ነው። ወረድ ሲል ደግሞ ስንት ሆነሽ ያለው እነሱም እንደዛው በተመሳሳይ 900 ብር። እኔም ከሰጠው 900 ብር የማይሰበሰበው ነው። እነዚህ ደግሞ 2 ብር ናቸው። ጥልፍ ናቸው። እንደምታቸው የሚለያችሁ ከሆነ ጥልፍ ነው። ይሄ 2 ብር ነው። ከናደረው ከሆነ 5000 ነው። እዚህ ጋር ደግሞ እነዚህም ናቸው 3800 ብር። ይሄኛው 1008 ከነሻርቡ ማለት ነው። ይኸውላችሁ እዚህ ጋር ደግሞ ስዞር መፈራረሻ ነው። ይሄ ደግሞ የትራስ ልብስ መፈረሻ ነው። ይኸውላችሁ ይሄ ስንት ነው ዋጋው? 10 ትራስ ልብስ 6000 ብር። 10ሩ የትራስ ልብስ 6000 ብር ከነ እንትን ከ10 የትራስ ልብስ 3 የፍራሽ 9600 ብር ነው። ሁሉም ዋጋ አንድ አይነት ነው። ይኸውላችሁ ከለር ይኸው ዲዛይን ይሄ ያለው ይሄም አለ። እዚህ ጋር እንደምትመለከቱት ይሄም አለ። በፈለጋችሁበት ዲዛይን ይሄ እንደወረዳለ ማለት ነው። ይሄን ማሰራት ትችላላችሁ ማለት ነው። እዚህ ደግሞ ኮምፎርት አለ። ኮምፎርት 4500 ሁለት ሶስቱም አንድ አይነት ነው። አንድ አይነት ነው ማለት ነው። እዚህ ጋር ደግሞ የአልጋ ልብስ እንደምትመለከቱት እንደመፈረሻው ዲዛይን አለው። ይሄ አለ 2 አይነት ነው 3 ይሄ ስንት ነው? 5500 ብር ከነ 2 ትራስ ከ2 ትራስ ጋር ነው። እዚህ ጋር ቅድም ያሳያችሁ ጥልፍ ያልኳችሁ እቺ ናት። በጣም የምታምረው ፒጃማዋ 2 ብር ብቻ ናት ማለት ነው። እዚህ ጋር ማባያም አለ። የዱባይ አባያ ነው። ስንት ነው? 5500 ብር ነው። ኦሪጂናል ነው። መፈረሻውን ደግሞ እዚህ ጋር ላሳያችሁ በትልቁ ያልጋ ልብሱ ማለት ነው። ከ2 ትራስ ጋር ነው። ይሄ ሎሚ ከለር ነው የሚባለው። ቆንጂዬ ነው። እዚህ ጋር እንደምትመለከቱ ጎርጎራ አለ። ዝም ብሎ ስሱ ሳይሆን በጣም ፋፍሮ የሚያማምረው ጎርጎራ ነው። ስንት ነው ጎርጎራው? ይሄ 650 ነው። እዚህም ሻርቦች አሉ። ስንት ናቸው እነዚህ? 1200 ነው። እዘዙ፣ በታማኝነት እናደርሳለን። ዳይ ወደ ስራ ብለናል። ሰምታችሁ። እዚህ ደግሞ ሻርብ አለ። ተመለከቱ። ይሄም ሻርብ ነው። በነገራችን ላይ የውጭ ሻርብ ሁሉ እኛ ዘንድ ያለ እንዳታስቡ፣ ብር ብቻ ነው። ስንት ናቸው? 2500 በነገራችን ዛሬ የነገርኳችሁ ነገ ይኖራል እንዳትሉ፣ ከነገ ወዲያ ጨምሮ ነው የሚገኘው። ያው የዛሬ የምነግራችሁ ጊዜያዊ የዛሬ ኑሎ ብቻ ነው። ይሄ ትላልቅ አደሬ ነው። ይሄ እንደምትመለከቱት አላሁ አክበር ከቢራ። ይሄም 2500 ነው። እሱ 1800 ብር 1800 ብር። እነዚህ ደግሞ
ዛሬ የምነግራችሁ የዛሬን ውሎ ነው ማለት ነው። ይሄን ይመስላል። ማዘዝ ለምትፈልጉ ዘዙ። በፈለጋችሁበት ቦታ እናደርሳለን በታማኝነት። ሰላም አለይኩም ወራህመቱላሂ ወበረካቱ።